ዛሬ ላይ ፎሬክስ ለመጀመር እያሰባችሁ ከሆነ ወይንም አሁን ላይ ጀምራችሁ እየሰራችሁ ከሆነ ይህንን ቪዲዮ እስከ መጨረሻው ማየት አለባችሁ። ምክንያቱም በሶሻል ሚዲያ ላይ የምታዩት የፎሬክስ ህይወት እውነታውን ሙሉ በሙሉ አያሳይም። ላምበርጊኒ፣ ሌክዠሪ ላይፍ ስታይል፣ ሚሊዮን ዶላር ስክሪንሾቶች እነዚህ ማሳየት በጣም ቀላል፣ ነገር ግን ከኋላ ያለውን ጭንቀት፣ ኪሳራ፣ እንቅልፍ ማጣት፣ ራስን መጣልና ስለ ልቦናዊ ጫና ብዙዎች አያሳዩአችሁ። ዛሬ የምነግራችሁ ነገር ቢዋጥላችሁ ባይዋጥላችሁ እውነታው ነው። የዛሬ ቪዲዮችንን በአምስት ዋና ዋና ጉዳዮች ላይ ተመርኩዘን በአምስት ከፋፍለን የምንመለከት ይሆናል። የመጀመሪያው ፎሬክስ ምንድን ነው? ይህንን ከመጀመሪያው ጀምሮ ፎሬክስ ምን እንደሆነ ለማታውቁ ሰዎች። በሁለተኛ ደረጃ 95% የሚሆኑ የፎሬክስ ትሬደሮች ለምንድን ነው ከማርኬቱ የሚወጡት? ለምንድን ነው ማርኬቱ የሚበላቸው? በሶስተኛ ደረጃ ሶሻል ሚዲያ የሚያሳያችሁ የፎሬክስ እውነታ። በአራተኛ ደረጃ ከመጀመራችሁ በፊት ማድረግ ያለባችሁ ነገር እና በአምስተኛ ደረጃ እውነተኛውን ትክክለኛውን መንገድ የምናይ ይሆናል ማለት ነው። እስከ መጨረሻው አብራችን ቆዩ። ሰብስክራይብ ማድረጋችሁ እንዳረሱ። ወደ ቪዲዮ ወደ መጀመሪያው ቪዲዮ ስንሄድ ፎሬክስ ምንድን ነው? ይህንን ጉዳይ ማንሳት የፈለኩት እዚች ጋር ብዙ ሰዎች ስለ ፎሬክስ ታውቃላችሁ፣ ነገር ግን አንዳንዶች ደግሞ የማይገባችሁና ፎሬክስ ምንድን ነው ስትባሉ ግራ የምትጋቡ ሰዎች አላችሁ። ብዙዎች ፎሬክስ ሲባሉ በቀላሉ ገንዘብ ተገብቶ የሚታፈስበት ኢንዱስትሪ ነው ብለው ያስባሉ። አንዳንዶች ደግሞ ቁማር ነው ብለው ያስባሉ። ነገር ግን እውነታው ከዚህ በፍጹም የተለየ። በመጀመሪያ ፎሬክስ ማለት ቀጥተኛ ትርጉሙን ስንመለከት ፎሪን ኤክስቼንጅ ማርኬት ማለት ነው። ይህንን በተደጋጋሚ ሰምታችሁ ሊሆን ይችላል። ይህም ማለት በቀላሉ ስናገር ሀገራቶች ገንዘባቸውን የሚቀያየሩበት የገበያ ኢንዱስትሪ ነው ማለት ነው። ለምሳሌ በቀላል አማርኛ ስነግራችሁ እናንተ ከኢትዮጵያ ወደ ካናዳ ወይንም ደግሞ ከኢትዮጵያ ወደ አሜሪካ መሄድ ብትፈልጉ ባንክ ቤት ሄዳችሁ የኢትዮጵያ የነበራችሁን ብር ወደ አሜሪካ ዶላር ወይም ደግሞ ወደ ካናዳ ዶላር ትቀይራላችሁ። ይሄ ኢንፐርሰን ሄዳችሁ የምታደርጉት የፎሬክስ አንዱ አካል ነው ማለት ነው። በዚህ ኢንዱስትሪ ውስጥ ባንኮች፣ መንግስታት፣ ትልቅ ኢንዱስትሪዎች እንዲሁም ደግሞ እንደኛ አይነት ሪቴል ትሬደሮች እንሳተፋለን ማለት ነው። ፎሬክስ ትሬዲንግ በዓለም ላይ ካሉ ትልቅ የፋይናንስ ገበያዎች ትልቁና ዋነኛው ሲሆን ኢቨን ከስቶክ ማርኬት እና ከክሪፕቶ ማርኬት ሁላ ይበልጣል ማለት ነው። በሳምንት ለ5 ቀን 24 ሰዓት ሙሉ ክፍት በሆነው በዚህ የንግድ መድረክ በየቀኑ ትሪሊዮን ዶላሮች ይንቀሳቀሳሉ። እናንተም ከየትኛውም ዓለም ጫፍ ሆናችሁ ንግዶችን፣ ግብይቶችን መፈጸም ትችላላችሁ ማለት ነው። ታዲያ እዚች ጋር የሁላችሁም ጥያቄ ምንድን ነው? ታዲያ እንዴት ነው እዚህ ማርኬት ስር ገንዘብ የምንሰራው? እንዴት አድርገን ነው የምንሰራው የሚለው ነው። የፎሬክስ ትሬዲንግ ስራ በጣም ቀላል ይመስላል። ዋጋው ይወጣል ብለህ ባይ ትላለህ፣ ዋጋው ይወርዳል ብለህ ሴል ትላለህ። ለምሳሌ እኔ ትሬድ በማደርገው የጎልድ ማርኬት ላይ ዋጋው ከረንትሊ ባለው ሲቹዌሽን ማለት ነው $4300 አካባቢ ነው። እናም 4300 ጋር ባይ ብዬ ከነበረ 4320፣ 4330፣ 4340 እያለ ዋጋው ሲጨምር እኔ ፕሮፊት አገኛለሁ ማለት ነው። ወይም እናንተ ፕሮፊት ታገኛላችሁ። 4300 ላይ ደግሞ ሴል ገብታችሁ ከነበረ ዋጋው 4280፣ 4270 እያለ ማርኬቱ ወደ ታች ሲወርድ ድጋሚ ፕሮፊት ታገኛላችሁ ማለት ነው። ትልቁ ችግር የሚፈጠረው እዚች ጋር ነው። ብዙ ሰዎች ታዲያ ይሄንን ሲሰሙ ቀላል ነው ብለው ዘለው ወደ ማርኬቱ ይገባሉ። ማርኬት ውስጥ ይንቦራጨቃሉ። ልክ አይደለም። ስለዚህ ፎሬክስ ቀላል ይመስላል፣ ነገር ግን ቀላል አይደለም። ቀላል ያልሆነው ማርኬቱን አንደርስታንድ ማድረግ አይደለም። ከባዱ ፓርት ዲሲፕሊን፣ ሪስክ ማኔጅመንት፣ ትዕግስተኛነት እንዲሁም ደግሞ ራስ መቆጣጠር አለመቻል። እነዚህ ፎሬክስ ማርኬትን ከባድ የሚያደርጉት ነገሮች ናቸው። ስለዚህ ፎሬክስ ማርኬት ስር ከመግባታችሁ በፊት ገንዘብ የሚታፈስበት፣ ገንዘብ የሚዛቅበት ኢንዱስትሪ ነው የሚለውን አስተሳሰብ አሁኑ ከጭንቅላታችሁ እንድታወጡ ትፈልጋሉ። ፎሬክስ ቢዝነስ ነው። እንደ ማንኛውም ቢዝነስ ትምህርት፣ ጊዜን እንዲሁም ደግሞ ትዕግስትን ይፈልጋል። በሂደት የሚሆን ነገር ነው። እዚህ ላይ እንድትሰሩ ፈልጋሉ። እሺ አሁን በጣም አስፈላጊ ወደ ሆነው ክፍል እንሂድ። ምናልባትም አሁን ላይ ፎሬክስ ትሬድ ለመስራት እያሰባችሁ ሊሆን ይችላል፣ ወይንም ደግሞ አሁን ላይ ፎሬክስ ትሬድ እያደረጋችሁ ሊሆን ይችላል። ግን አንድ ነገር ልንገራችሁ፣ ፎሬክስ ኢንዱስትሪ ስር የሚወድቁ ሰዎች በጣም ብዙ ናቸው። ለምን እንደሆነ ታውቃላችሁ? እኔ ልንገራችሁ። በፎሬክስ ማርኬት ላይ በጣም ብዙ ሰዎች ፌል የሚያደርጉት እውቀት ስላሌላቸው ወይንም ማርኬቱን አንደርስታንድ ስላላደረጉ ወይንም ደግሞ ጥሩ የሚባል ስትራቴጂ ስለሌላቸው አይደለም። ብዙ ሰዎች በጣም ጥሩ የሚባል ስትራቴጂ እያላቸው በጣም ጥሩ አይነት እውቀት እያላቸው እንኳን ማርኬቱ እነሱን ይውጣቸዋል፣ ድምጥማጣቸውን ያጠፋቸዋል። ለምን? ምክንያቱም ችግሩ ማርኬቱ ላይ ወይም ደግሞ ቻርቱ ላይ ሳይሆን ጭንቅላታችን፣ እኛ አስተሳሰባችን ጋር ስለሆነ ማለት ነው። ዛሬ 95% የሚሆኑ ትሬደሮች ፌል የሚያደርጉበትን የሚሰሯቸውን ትልቅ ስህተቶች እንመለከታለን። የመጀመሪያው ፈጣን ገንዘብ ይፈልጋሉ። ይሄ በፎሬክስ ኢንዱስትሪ ውስጥ ትልቁ ጠላታችን ነው። ብዙዎች ፎሬክስ ኢንዱስትሪ ውስጥ የሚገቡት ችሎታ ለመገንባት ሎንግ ተርም ፕሮፊታብል ለመሆን ሳይሆን ፈጣን ገንዘብ ስለሚፈልጉ ነው። ወደ ቲክቶክ እና ወደ ኢንስታግራም ትገባላችሁ። ከዛ የሆነ ሰው ይመጣል $500 ወደ $10,000 ቀየርኩኝ ያላችኋል። የሆነ ሰው ደግሞ ዛሬ $5,000 ፕሮፊት አድርኩኝ ይላችኋል። የሆነ ሰው ደግሞ ይመጣና ዛሬ $20,000 ዊዝድሮ አድርኩኝ ይላችኋል። ስክሪንሾቶችን ያሳያችኋል። የሆነ ዋና ቦታ ሄዶ ሲዝናና ታያላችሁ። ከዛ ጂም ይገባል። ከዛ ሌክዠሪ ሆቴሎች ላይ ሲበላ ታያላችሁ። እናንተም ያሳያችሁን ስክሪንሾት ታባዛላችሁ፣ ትደምራላችሁ፣
ትገባላችሁ። ከዛ እኔም በአጭር ጊዜ ሀብታም ሆናለሁ እዚህ ማርኬት ስር ገብቼ ፕሮፊታብል ሆናለሁ ብላችሁ ዘላችሁ ትገባላችሁ ማለት ነው። ግን ፎሬክስ እንደዚህ አይሰራም። አንድም ቢዝነስ ለመገንባት ረጅም ጊዜያቶች መውደቅን መነሳትን እንደሚጠይቀው ሁሉ ፎሬክስ ማርኬትም ረጅም ጊዜን ትዕግስትን ይፈልጋል ማለት ነው። ፈጣን ሀብትና ፈጣን ስኬት የምትፈልጉ ከሆነ ደግሞ ፈጣን ኪሳራን ታስተናግዳላችሁ ማለት ነው። ሁለተኛ ሪስክ ማኔጅመንት የለም። በፎሬክስ ማርኬት ላይ ከስትራቴጂ በላይ ማለት ይቻላል ሪስክ ማኔጅመንት ኢምፖርታንት እና ዋና አስፈላጊ ነገር። ጀማሪዎች ግን ይህንን ልብ አይሉትም። $500 አካውንት ይከፍታሉ። በአንድ ትሬድ 50% ወይም ደግሞ 100% ትሬድ ሪስክ ያደርጋሉ። ከዛ በኋላ ስቶፕ ሎስ አይጠቀሙም። ከዛ ማርኬት የእነሱ ተቃራኒ ይሆናል። ማርኬቱ ይመለሳል ብለው ይጠብቃሉ። ማርኬቱ ግን አይመለስም። አካውንታቸው ቡም ይፈነዳል ማለት ነው። ከዛ በኋላ ፎሬክስ ስካም ነው፣ ፎሬክስ ቁማር ነው እያሉ ያለቃቅሳሉ። እዚህ ጋር አንድ ሚስጥር ልንገራችሁ። ፕሮፌሽናል ትሬደር ወይም ጎበዝ ትሬደሮች ሁሌም ቢሆን ትርፍ አይሰሩ፣ ሪስክ ማኔጅመንት ግን ያደርጋሉ። ኪሳራቸውን ይቆጣጠራሉ። ያ ነው እውነቱ። ስለዚህ ሪስክ ማኔጅመንት በጣም ኢምፖርታንት እና ወሳኝ ነገር ነው። ሶስተኛና ትልቁ በሚባል ደረጃ ትልቁ ጠላታችሁ ማርኬት ላይ ሪቬንጅ ትሬዲንግ። ለምሳሌ ባይ ፖዚሽን ከፍታችሁ ማርኬት ሁሌ እናንተ በምትፈልጉት መልኩ አይሄድም። ከዛ በኋላ ሪቨርስ ያደርጋል። ስቶፕ ሎስ ለምሳሌ $50 ይነካባችኋል። ያንን $50 አሁን ነው ማስመለስ አለብኝ የሚል ነገር ትፈጥራላችሁ ለጭንቅላታችሁ። ያልተጠናና ልክ ያልሆነ ኢንትሪ ወዲያውኑ ታደርጋላችሁ ማለት ነው። ሶ ድጋሚ አሁንም ሎስ ታደርጋላችሁ። አካውንታችሁ ብሎ ያደርጋል። ዜሮ ትገባላችሁ። ከዛ ቅድም እንዳልኳችሁ ፎሬክስ ስካም ነው፣ ፎሬክስ ቁማር ነው ያላችሁ ማለቃቀሳችሁን ትቀጥላላችሁ ማለት ነው። ግን ፕሮፌሽናል ትሬደሮች ያንን አያደርጉትም። ፕሮፌሽናል ትሬደር የተጠና ትሬድ ይገባል። ከዛ ማርኬት ሪቨርስ አድርጎ እንኳን ስቶፕ ሎስ ቢነካበት ለምንድነው ስቶፕ ሎስ የነካብኝ ምኑ ጋር ነው የተሳሳትኩት ብሎ ያንን ይገመግማል። ከዛ በኋላ ሰዓት ይጠብቃል፣ ትክክለኛ ቦታ ይጠብቃል። ማርኬቱ እሱ በሚፈልግለት ቦታ ላይ እንዲሆን ሌላ አዲስ ኢንትሪ ይፈልጋል። ካልሆነ ደግሞ ላፕቶፑን አጠፋፍቶ አዲስ ቀን ይጠብቃል፣ ወደ ሌላ ጉዳይ ይሄዳል ማለት ነው። በሌላ ቀን መጥቶ ማርኬቱን ሪሰርች አድርጎ እንደ አዲስ ትሬድ ይገባል። አሁን ዊን ያደርጋል። ትላንትና ያጣውን ትላንትና ሉዝ ያደርገውን በእጥፍ ያገኛል ማለት ነው። ሶ ስቲል ማርኬቱ ላይ ሰርቫይቭ አድርጎ ይቆያል። አራተኛ ትዕግስት ማጣት። ፎሬክስ ውስጥ ትዕግስት ከሌለ ትርፋማ መሆን በጣም ከባድ ነው የሚሆነው። ምናልባትም አንድ ፖዚሽን ለመክፈት ሰዓታት መጠበቅ ሊኖርባችሁ ይችላል። ምናልባትም ቀናቶችን፣ አንዳንድ ደግሞ እስከ ሳምንት ድረስ ጊዜ ሊሄድባችሁ ይችላል ማለት ነው። ሶ ታጋሽ ሆናችሁ የምትፈልጉት ፉል ሴታፕ እስኪመጣላችሁ ድረስ መጠበቅ አለባችሁ ማለት ነው። ግን ብዙ ሰዎች ያንን አያስቡትም። አሁን ፖዚሽን መክፈት አለብኝ፣ አሁን ባይ መግባት አለብኝ ወይ አሁን ሴል መግባት አለብኝ ብለው ተስገብግበው ያልተጠና ባይ ይገባሉ ወይ ያልተጠና ሴል ይገባሉ። ማርኬት አሁንም ሪቨርስ ያደርጋል፣ ጠልዞ ያስወጣቸዋል ማለት ነው። ሶ እዚች ጋር ይችን ነገር አስተካክሉ። ስለዚህ 95% የሚሆኑ ትሬደሮች ሉዝ የሚያደርጉት ጥሩ የተባለ ስትራቴጂ ስለሌላቸው ሳይሆን ሪስክ ማኔጅመንት ስለሌላቸው፣ ፈጣን ሀብት ስለሚፈልጉ፣ ትዕግስት ማጣትና ኢሞሽን መቆጣጠር አለመቻሉ ማለት ነው። ፎሬክስ ማርኬት ውስጥ ለማሸነፍ በመጀመሪያ ገበያውን ሳይሆን ራስን መቆጣጠር አለብህ። አባቴ ራስን አሸንፍ። ይህንን ካላደረግ መቼም ቢሆን በፎሬክስ ማርኬት ስር ስኬታማ አትሆንም ማለት ነው። ሶስተኛ ሶሻል ሚዲያ የሚያሳዩ የፎሬክስ ኢንዱስትሪ። አሁን ደግሞ ስለ ፎሬክስ እውነተኛ ገጽታ እንነጋገራለን። ይህ ክፍል ለፎሬክስ ትሬዲንግ በተለይም ለጀማሪዎች በጣም ጠቃሚና ኢምፖርታንት የሚባል ክፍል ነው። ምክንያቱም ዛሬ ላይ ብዙ ሰዎች ወደ ፎሬክስ ማርኬት የሚገቡት በሶሻል ሚዲያ ተነስተው ሶሻል ሚዲያ ላይ ያዩትን በመመልከት በውስዋስ ማለት እንችላለን በዛ ስሜት ተነሳስተው ስለሚገቡ ማለት ነው። ኢንስታግራም፣ ቲክታክ እንዲሁም ደግሞ ዩቲዩብ ሾርት፣ እነዚህም ፕላትፎርሞች ስትገቡ አሁን ላይ የሆነ ሰው ይመጣና $5000 አተረፍኩኝ፣ $2000 ዛሬ ፕሮፊት አደረኩኝ፣ ወይ ደግሞ ይመጣና የሆነ ሰው $10000 ዛሬ ዊዝድሮ አደረኩኝ፣ ይሄንን ገዛው ምናምን። የሆነ ሰው ይመጣል በዚህ በኩል ደግሞ ስሬን አቆምኩኝ፣ ፎሬክስ ቴንኪዩ ምናምን ሲላችሁ ብላ የተመሳሰሉ አይነት ቪዲዮችን ትመለከታላችሁ ማለት ነው። ከዛ ፎሬክስ ቀላል ነው ብላችሁ በየቀኑ እናንተም ብዙ $1000 ለመዛቅ ማርኬቱን ዘላችሁ ትከፍታላችሁ ማለት ነው። እዚች ጋር ሁላችሁንም አንድ ጥያቄ ልጠይቃችሁ። እነዛ ሰዎች መቼም ቢሆን ኪሳራችሁን አያሳያችሁ። ዛሬ $3000 አጣው የሚል ቪዲዮ አይታችሁ ታውቃላችሁ? ለምን ብትሉ ምክንያቱም ብዙ ሰዎች ስኬትን ብቻ ማሳየት ይወዳሉ። ኪሳራን እንዲሁም ደግሞ የደረሰባቸውን እንግልት ምናምን ይደብቃሉ ማለት ነው። አንድ ትሬደር 10 ጊዜ ትሬድ አድርጎ 10ሩንም ሎስ አድርጎ 11ኛውን እንኳን ዊን ቢያደርግ 11ኛ ላይ ዊን ያደረጉን ሶሻል ሚዲያ ላይ ይለጥፍላችኋል። ከዛ እናንተ ሞኞች ወይ እኛ ሞኞች ደግሞ ያንን ያየነውን ነገር አምነን ሁሌ እንደሚያሸንፍ ያ ሰው ሁሌ ፕሮፊታብል እንደሆነ እንከተላለን ማለት ነው። ሁለተኛ መርጅን ኮል ያሳዩ። መርጅን ኮል ምንድነው የምትሉ ሰዎች ካላችሁ አካውንታችሁ በጣም ሲቀንስ ብሮከሮቻችሁ የሚሰጧችሁ ማስጠንቀቂያ ነው ማለት ነው። ይሄንን ዛሬ ላይ 100% በሚባል ደረጃ ብዙዎቹ ትሬደሮች ገጥሟቸዋል። ግን በኢንስታግራም እና በቲክቶክ ላይ እስካሁን ድረስ መርጅን ኮል ገጠመኝ ብሎ ቪዲዮ የሰራላችሁ ትሬደር አታዩም፣ አይቷችሁም አታውቁም። ለምን? ኪሳራ ነዋ። ያ ቫይራል አይወጣማ። ምክንያቱም ዛሬ ላይ አንተ ሉዝ የምታደርግ ከሆነ የወደቅ ከሆነ የምታሳይ ከሆነ ሰው አይከተልም፣ አቴንሽን አታገኝም። በዛ በሌላ ወዮች በአቴንሽን የምታገኘውን ኢንካም ታጠዋለህ፣ አታገኝም ማለት ነው። ስለዚህ መርጅን ኮል ይደብቋቸዋል። አካውንት ብሎ አያሳዩም።
እውነቱን ልንገራችሁ ዛሬ ላይ በጣም ስኬታማ ትሬደር የሚባሉት ሁሉም ማለት ይቻላል አካውንት ብሎ አጋጥሟቸዋል። አንዳንዶቹ አንድ ጊዜ፣ አንዳንዶቹ 2-3 ጊዜ፣ አንዳንዶቹ 3-4 ጊዜ፣ አንዳንዶቹ 5፣ አንዳንዶቹ 10፣ አንዳንዶቹ ደግሞ ከዛም በላይ ጊዜ አካውንት ብሎ ገጥሟቸዋል። ነገር ግን ያንን ታሪክ አያሳዩ፣ ይደብቀዋል። ከዛ ላይ ላምቦ፣ ሌክዠሪ ሃውስ፣ ሌክዠሪ ቤቶች እንዲሁም ደግሞ ስክሪንሹት $1,000,000 ስክሪንሹቶችን ያሳዩዋል። ግን ያለፉበትን ህመም፣ ያለፉበትን ስቃይ፣ ድካሙን፣ እንግልቱን ይህንም ማንም መጥቶ ያሳየን። ያንን ስለማታውቁ ማርኬቱ ነፃ ነው ዝም ብሎ ብር የሚታፈስበት ይመስላችኋል። ዘላችሁ ዳይቭ ትገባላችሁ ማለት ገብታችሁም ትንቦራጨቃላችሁ። እውነተኛ ስኬት ታዲያ ምንድን ነው? በፎሬክስ ማርኬት ስር እውነተኛ ስኬት፣ ትክክለኛ ስኬት ታዲያ ምንድን ነው? ይሄ ሁሉ ካልሆነ ብላችሁ ካላችሁኝ አንድ ሚስጥር ልንገራችሁ ወይም አንድ እውነት ልንገራችሁ። በፎሬክስ ማርኬት ውስጥ እውነተኛ ስኬት በቀን ውስጥ $10,000 መስራት ሳይሆን ለ3 ወር፣ ለ6 ወር፣ ለ1 ዓመት፣ ለ2 ዓመት እንዲሁም ከዛ በላይ ኮንሲስተንትሊ ትንንሽ ብሮችን ፕሮፊታብል እያደረግ መቀጠል ነው። ብታምኑኝም ባታምኑኝም እውነታው ይሄ ነው። ሰዎችን ስኬታማ የሚያደርገው፣ ሰዎችን ሀብታም የሚያደርገው አንድ ትልቅ ትሬድ ሳይሆን ኮንሲስተንሲ ነው። በተደጋጋሚነት የምታደርገው ትንንሽ ነገር ሎንግ ታይም ትልቅና ትልቅ ፕሮፊት ይሰጣል፣ ትልቅ ሀብት፣ ትልቅ ስኬት ይሰጥሃል ማለት። እዚች ጋር ላክና ስኪል የሚባሉ ነገሮች አሉ። እድልና ችሎታ። እድለኛ ከሆንክ በፎሬክስ ማርኬት ላይ ገብተህ ባይ ፖዚሽን ከፍተህ ማርኬት ወደ ላይ ቡም ብሎ ምናልባት $10,000 ወይም $20,000 ወይም ደግሞ $5,000 ብቻ ልሰራ ትችላለህ። ይሄ እድል ይባላል። እንዲሁም ደግሞ 1 ዓመት ሙሉ 2 ዓመት ሙሉ እንዲሁም 6 ወር ሊሆን ይችላል ኮንሲስተንትሊ ግን ፕሮፊት የምታደርግ አይነት ሰው ከሆንክ ይሄ ደግሞ ስኪል ይባላል። አንተ ጥሩ ስኪል አለ፣ ጥሩ ልምድ አለ፣ ስኬታማ ትሆናለህ ማለት ነው። ስኪል እና እድል የሚባሉትን ነገሮች መለየት አለባችሁ ማለት ነው። የተቸገርነው ብዙ ትሬደሮች እድላቸውን እያመጡ እያሳዩ ስለሆነ ነው ማለት። ስለዚህ ሶሻል ሚዲያ የሚያሳያችሁን የፎሬክስ ማርኬት በሙሉ አትመኑ ማለት ነው። ፕሮፊታብል የሆነ ስክሪንሾት ማሳየት ይሄ በጣም ቀላል ነው። ሌክዠሪ ላምበርጊኒዎችን ምናምን ማሳየት ይሄም በጣም ቀላል ነው፣ ኢዚ ነገር ነው። ሌክዠሪ ሆም ውስጥ ተኝተህ ስትንቀዋለል ምናምን ነገር ማሳየት ይሄም በጣም ሲምፕል ነገር ነው። ግን ስኬታማ ሆናችሁ ኮንሲስተንትሊ ፕሮፊታብል መሆን ይሄ ነው ከባዱ ነገር። መስራት ያለባችሁ ስኪል ቢውልድ አድርጋችሁ ኮንሲስተንትሊ ትንንሽ ብሮችን እየሰራችሁ ፕሮፊታብል ለመሆን መሞከር ነው ማለት ነው። አራተኛ ፎሬክስ ማርኬት ውስጥ ከመግባታችሁ በፊት ማወቅ ያለባችሁ ወሳኝ ነገሮች። እስካሁን ፎሬክስም እንደሆነ አይተናል። ሶሻል ሚዲያ ላይ ያለውን እውነታ ተመልክተናል። 95% የሚሆኑ ትሬደሮች ለምን ፌል እንደሚያደርጉም ተመልክተናል። አሁን ደግሞ ፎሬክስ ከመጀመራችሁ በፊት ማወቅ ያለባችሁን ወሳኝ 4 ነገሮች እነግራችኋለሁ ማለት ነው። እነዚህ ነገሮች ካልተማራችሁ በፎሬክስ ማርኬት ውስጥ ስኬታማ መሆን ይቅርና ሎስ ማድረግ ከኪሳራ ራሳችሁ መቆጠብ ራሱ ከባድ ነው የሚሆንባችሁ። የመጀመሪያው በዴሞ አካውንት ጀምሩ። ብዙ ሰዎች የሚሰሩት ትልቁ ስህተት ይሄ ነው። ዛሬ ላይ ኢንስታግራም ላይ ሊሆን ይችላል ወይ ደግሞ ቲክቶክ ላይ ቫይራል ቪዲዮዎችን ይመለከታሉ። ከዛ ነገ ላይ ሄዱና ደግሞ የብሮከር አካውንት ይከፍታሉ። ከዛ 500 ዲፖዚት ያደርጋሉ ወይ 100 ወይ ያላቸውን ዲፖዚት ያደርጋሉ። ሪል ትሬድ ማድረግ ይጀምራሉ። ማርኬቱ ምን ያደርጋል? ጣ እያደረገ ከማርኬቱ ኢንዱስትሪ ያስወጣቸዋል ማለት ነው። ይሄ በጣም አደገኛ ነገር ነው። ብዙዎች የሚሰሩት ትልቅ ስህተት ነው። ለምሳሌ መኪና መንዳት ሳትማሩ ሃይዌይ ላይ ቀጥታ ሄዳችሁ መኪና ትነዳላችሁ። ኦኬ ተውት፣ መኪና መንዳቱን ዛሬውኑ አለማመድኳችሁ ልበል። ኦኬ መሪ እንዲህ ነው፣ ይሄ ማርሽ ይባላል ምናምን ነገር ብዬ ቀጥታ እንዴት መሪ እንደሚነዳ ምናምን ነገር አሳየዋችሁ። ዝም ብለህ ሃይዌይ ላይ ወጥተህ ብትነዳና ፍሬቻ እንዴት መቀየር እንዳለብህ ባታቅ፣ እንዲሁም ላይን ቼንጅ እንዴት ማድረግ እንዳለብህ ባታቅ ምን ይፈጠራል? አደጋ። አንተንም ትጎዳለህ፣ እንዲሁም ደግሞ ሌላ ሰዎችንም ትጎዳለህ ማለት ነው። በፎሬክስ ማርኬት ስርም ያለው ነገር ተመሳሳይ ነው። ስለዚህ ዴሞ አካውንት ከፍታችሁ እዛ ላይ ተለማመዱ። ዴሞ አካውንት ማለት እናንተ ገንዘብ ዲፖዚት ሳታደርጉ ብሮከሩ ራሱ የሚሰጣችሁ ፌክ ገንዘብ መለማመጃ ነው። እዛ ላይ ማርኬቱን በደንብ ታያላችሁ፣ ስትራቴጂዎችን በደንብ ትለማመዳላችሁ፣ ኢንዲኬተር አጠቃቀሞችን ትመለከታላችሁ። እነዚህ ነገሮች ቀድማችሁ እዛ ነገር ላይ ታውቃበታላችሁ ማለት ነው። በትንሹ 1 ወር 2 ወር ከቻላችሁም 3 ወር ድረስ ዴሞ አካውንት ላይ ወርክ አድርጉ፣ ስሩ። እዛ ላይ ኢንትሪ ሴታፕ ተለማመዱ፣ ስቶፕ ሎስ አጠቃቀም ተለማመዱ፣ ቴክ ፕሮፊት አድርጋችሁ ተለማመዱ፣ እንዲሁም ደግሞ ስትራቴጂዎችን ፈትሹ። ሁለተኛ ሪስክ ማኔጅመንት ተማሩ። በፎሬክስ ማርኬት ላይ ከስትራቴጂ በላይ ሪስክ ማኔጅመንት በጣም ወሳኝና ኢምፖርታንት ነገር ነው። አንድ በጣም ፕሮፌሽናል የሚባል ትሬደር ሁሉንም ትሬዶች ዊን አያደርግም፣ ኪሳራውን ግን ይቆጣጠራል። $500 ወይም $1,000 ካላችሁ ለምሳሌ እንደሌላው 1% ወይ 2% ብዬ አልሰክሳችሁም። 5% እና ቢያንስ 10% ድረስ የለም ከዛ በላይ የሪስክ አታድርጉ። የምሪ ነው የምላችሁ። ለምሳሌ $100 ቢኖራችሁ 10% ሪስክ ብታደርጉ ማርኬት የገባችሁት ሪቨርስ አድርጎ ስቶፕ ሎስ ቢነካ $10 ቢወስድባችሁ ስቲል $90 አለ። አሁንም ትሬድ ብታደርግ 10 ሎስ ብታደርግ አሁንም 10 በተደጋጋሚ 7 ጊዜ ሎስ ብታደርግ እንኳን ስቲል ማርኬቱ ስር ሰርቫይቭ አድርገህ መቆየት ትችላለህ ማለት ነው። በአንድ ግን 50 እና 100% ሪስክ የምታደርግ ሆነ በአንድ ትሬድ ወይም በሁለት ትሬድ ከማርኬቱ ትወጣለህ ማለት ነው። የዛኔ ትክክለኛ አሪፍ ሴታፕ እንኳን ቢመጣ አንተ ብር የለህም፣ ማርኬቱን መቀላቀል አትችልም ማለት ነው። ስለዚህ ትሬድ ስታደርጉ የመጀመሪያው ግባችሁ
ያለባችሁ በጣም ፕሮፊት ማድረግ ሳይሆን ሰርቫይቭ አድርጎ እዛው ማርኬቱ ላይ መቆየት ይሆኑ ማለት ነው። ሶስተኛ ትሬዲንግ ጆርናል ያዙ። ትሬዲንግ ጆርናል መያዝ በጣም ኢምፖርታንት ነው። እኔ ራሱ የማላደርገው በጣም ስፈተንበት የነበረው ከባዱ ነገር ለእኔ ማለት ነው። ትሬዲንግ ጆርናል መያዝ ማለት ምንድን ነው? ጀስት የምትገቡትን ትሬድ ዛሬ ባይ ከገባችሁ ለምን ባይ እንደገባችሁ፣ ስቶፕ ሎስ ከነካባችሁ ለምን ስቶፕ ሎስ እንደነካባችሁ፣ ምን አይነት ሰዓት ላይ እንደገባችሁ፣ ምን አይነት ትሬድ እንደወሰዳችሁ ዲቴይል የምትጽፉበት ነገር ትሬዲንግ ጆርናል ይባላል። ላስት መንዝ ላይ ጆርናላችሁን ገልጻችሁ ስታዩ እዚች ጋር ይሄን ተሳስቼ ነበር፣ በዚህ ምክንያት ሉዝ አድርጌያለሁ፣ በዚህ ምክንያት ጠፍቻለሁ ምናምን የሚሉት ነው። እነዚህ ዲቴይል ነገሮች ታዩበታላችሁ። ኔክስት ላይ ከስተታችሁ ተምራችሁ በቶሎ ማርኬት ውስጥ ስቲል ሰርቫይቭ አድርጋችሁ ስተታችሁን ቶሎ አርማችሁ ትቀላቀላላችሁ ማለት ነው። ጆርናል መያዝ በጣም ጠቃሚና ኢምፖርታንት ነገር ነው። ስህተታችሁ እንድታውቁ ያደርጋችኋል። አራተኛ ትዕግስት ይኑራችሁ። ይሄ ምናልባትም በጣም ከባዱ ነገር ሊሆን ይችላል። ፎሬክስ ማለት ማራቶን ነው እንጂ ስፕሪንት አይደለም። ይሄ እንደ ማራቶን ረጅም ርቀት ሄዳችሁ በዙሪያ ጥምጥም ሄዳችሁ የምታሸንፉት ነገር እንጂ እንደ ፈጣን ሩጫ ምናምን ቶሎ ሄዳችሁ የምትጨርሱት ነገር አይደለም። በጣም ብዙ ሰዎች በ3 ወርና በ4 ወር ሚሊዮነር ለመሆን ብላችሁ ትጀምራላችሁ። ልክ አይደለም። እውነተኛ ስኬት ጊዜን ይፈልጋል። ኮንሲስተንሲ መገንባት ጊዜ ይፈጃል። በቀን ውስጥ 3%፣ 5% እና 10% ብቻ ለማደግ ሞክሩ እንጂ ይሄ 50% በአንድ ፍሊፕ አድርጎ ለማደግ ወይም ደግሞ 100% ለማደግ አካውንታችሁን ይህንን አትሞክሩት፣ ትጠፋላችሁ። ያንን ካደረጋችሁ ቀስ እያላችሁ 3% እና 5%፣ 10% የምታደርጉ ከሆነ እመኑኝ ከአንድ ዓመት በኋላ ትልቅ ቦታ ራሳችሁ ታገኙታላችሁ። ስለዚህ እነዚህ ነገሮች ችላ ካላችሁና ወደ ጎን ከተዋችኋቸው እመኑኝ ምርጥ የሚባል ስትራቴጂ እንኳን ቢኖራችሁ ሰርቫይቭ አድርጋችሁ ማርኬቱ ስር መቆየት ፕሮፊታብል ትርፋማ መሆን በጣም ከባድ ነው የሚሆናችሁ። ትርፋማ መሆን ይቅርና ማለት ነው ሉዝ ሳታደርጉ ሰርቫይቭ አድርጎ እዛ ስር መቆየቱ ላይ ይከብዳችኋል ማለት ነው። አሁን ወደ መጨረሻውና ወደ አምስተኛው ወደ እውነተኛው መንገድ ገብተናል። አምስተኛ እውነተኛው መንገድ። ይሄ ምናልባትም በፎሬክስ ሂደታችን ውስጥ ትክክለኛውና ወሳኙ የሚባል ጉዳይ ነው። ፎሬክስ ህይወትን ይቀይራል ወይ ብላችሁ ከጠይቃችሁኝ መልሱ አዎ። ፎሬክስ ህይወትን የመቀየር አቅም አለው ችሎታ አለው ወይ ካላችሁኝ አሁንም መልሱ አዎ ነው የምላችሁ። ነገር ግን ሶሻል ሚዲያ ላይ እንደምታዩት ቀላል አይደለም። ፎሬክስ ህይወትን የሚቀይረው በአንድ ትሬድ ወይም በሁለት ትሬድ ወይም በሳምንት ውስጥ አይደለም። ሳምንት ውስጥ በወሰድካቸው ትሬዶች አይደለም፣ በኮንሲስተንሲ ነው። ኮንሲስተንሲ ሆነ በምታደርጋቸው በረጅም ጊዜ ትሬዶች ነው። እውነተኛው መንገድ ምንድነው?